ሰላምታ ያስከፍልም ነው ሰላም ብለሽ አትቀመጭም እንዴ የምር ስለደከመኝ እኮ ነው ምን ነው ደከመኛል ስለምንሻለው ስለደከመሽ ምን ነው ሌላ ነገር እንደሰራችሁ ደክሞኛል ምናምን አሽ እንዴ ምንድነው የምትሰራው ሌላ ነገር ከመንገድ አይደል የምመጣው ፀሐዩስ እንዴ እና ውሎ እንዴት ነበር የምን ነው ያው ቤቱን አይተን መጣን እንግዲህ የሚከፈለውንም ከፍለን የቤት ኪራዩንም ከፍለን መጣን እንግዲህ እናትሽ ነው ይሸት የት ነው ማለት እዛ እኮ ነው ያለችው እሷ ስራ ቦታ ነው ያለችው እና እስካሁን ሰዓት ምን እየሰራችሁ ነው ቆያችሁት እንዴ ሩቅ እኮ ነው ቤታችን ቢሆንስ ታዲያ ስንት ሰዓት ቆይታችሁ መጣችሁ ታዲያ ስጀምር ምን አገባሽ አንቺ ኧረ እባክሽ ሃይ ምንም ሰው አመልጣችሁ መጣችሁ ምን አንቺ እንደዚህ እንደ ፖሊስ ጥያቄ በዘሽብኝ ዛሬ እንዴ እኔ ደግሞ ይኩን የመጣሁት እያልኩሽ ምን ነው 10 ጊዜ ደክሞኛልሽ እና የደከመ ሰው እኮ መቀመጥ ማረፍ ይፈልጋል አንቺ ደግሞ እንደዚህ አድርጋችሁ ከደከመሽ እዛ ቤትሽ ውስጥ ተቀመጭም እንዴ ቆይ አንቺ እዛ ተቀመጭም ነበር ለምን መጣሽ ምን ማለት ፈልገሽ ነው ምን ነው የማውራ አይገባሽም እንዴ እዛ ተቀመጪም ማለት እንዴ እንደሆነ ቤተሰብ ቤት የለውም እያልኩሽ አይደል እንዴ ምንድነው ባንዱን ዘምተሽ እና አንዱ ቤተሰብ አይኖርኩ ቤት ውስጥ አለ ቤቱ ክፍት አይደል እቃ ሁሉ አለ ይቱማላ ነገር እና ከፍቶ ነው የሚቀመጠው በሩ ተከፍቶ ነው የሚቀመጠው እና እዛ አትሆኝም እንዴ እኔ እንደ አንቺ ቤተሰብ ብኖረኝ ማለት ነው የወንድ ቤት አልቀመጥም ሲጀመር እንዴ እና ለምን ነው የምትቀመጪው እኔ ቤተሰብ መሄጃ ቦታ አጥቼ ነው እንጂ ቤተሰብ እንዳንቺ ብኖር ቤተሰብ ብኖረኝ አልቀመጥም የምር ሲሆንም አሁን ስለ እንደዚህ አይነት ነገር ምን አገባሽ ነው የምታወሪ አንቺ እንዴ ምን እኔ እኮ አለ አይደል እኔ በዛ የምትቀሪ መስሎኝ እኮ ነው የቀረሁት እንጂ እኮ የምትመጪ ቢሆንማ እኔ ምን ነበር ለካ ስለዛ ነው ሐሳብሽን ለወጥ አድርገሽ አሁን አንተ ችግር የለውም ትሄድ ምናምን ያልሽው እኔ በዛ ነገር መስሎሽ አንቺ እዛ ብትኖሪ ነበር የሚሻልሽ ውይ አንቺ እንደምትጨቀጭቅኝና ስቃይ እንደምታበይ ማለት ነው እውነት ለመናገር እዛው ነበር የምቀመጠው ብቻዬን ቤተሰቦች እስከሚመጡ ድረስ ማለት ነው እና ተቀመጭ ነበር ማን አስመጣሽ ወይ ሰበር ምን ታሪጋለሽ ነገር ግን ቁልፍ ስላሌለኝ ነው እሺ አሃ እሱን ቁልፍ ምክንያት አድርገሽ መጣሽ ቁልፉን ምክንያት አድርገሽ መጣሽ አሰብሪው ቁልፍ መስበር ምን ይከብዳል እንዴ ማንቱ ፈያቃ እንዴ ስላትን ጀዝባን ሃይ አረ ጀዝባ ይዞሽ ሂድ ክፍታፍ ጀዝባ ቤት ሀገር ነው ሰው ነው ይዘው የሚሄደው እና አሁን አንቺ ምን ቤት ነሽና ዝም ብለሽ የምትቀባጥሪ ያለ እኔ እኮ እንደዚህ የምትመጪ ማስበውን እኔ እመጣለሁ ምናምን ብለሽ ብትናገሪ አልቀርም ነበር ታውቂያለሽ እኔ እዛው ትቀሪያለሽ ብዬ ነው እኔ የምጠብቀው አብድን ብቻው እንደምመጣ ነበር አንቺ ደግሞ መጣሽ ተገላግያለሁ ብዬ ነበር ጥቁመለኝ ቱሪ ወይ ሲንታኔ ካንተ ሰካኔ ማን ጎታካ አንቺ ሲጀመር ሙሱ ፈልገሽ ነው ሲጀመር እዚህ ተቀመጥሽ ምኑን ፈልጌ ነው እዚህ መቀመጠው እኔ ፈልገሽ አንቺ አረባክሽ ምን ይፈልጋል ሲጀመር አንቺ ለዛ ነው ታዲያ መጣሽው እኔ ሲጀመር ካንቺ ጉዳይ አለኝ እንዴ ካብቲ ነው ጉዳዩ ታዲያ አይ ካንቺ ነው ልበልሽ ሌላ ነገር ምን አንቺ ለካ ለዛ ነው ታዲያ እዚህ ተቀመጥሽ ያለውን ነገር አትቀባጥሪብኝ እንዴ ምን ነው ያማታል እንዴ ራስ ምታት ጀመርኩብሽ እንዴ ወይዮ ጉዴ ቆይ አንቺ ጤነኛ ነሽ ወይስ ምንድነው ምን ነው ጤናዬን ማስማር አልፈለግሽ እንዴ ዛሬ እንኳን ቀኑ ሙሉ ብቻሽን ነው ያልሽው ደግሞ ዛሬ ደግሞ ተገላገልኩ ብዬ ነበር መጣሽ ወይ ለካ አንቺ ከዛ እኔ በዘብ እንደምቀር ነው የምትፈልጊ ግን አልተሳካልሽ ምን ታረጊያለሽ እሱ እኔ እኮ ጥፋተኛ እሱ ነው ሲጀመር ጎትቶ ማምጣቱ ያ ረቢ ከየነባሳቲ እሺ ባይዋ እንግዲህ ለምን መጣካት ለምን መጣሽ ዛት አንቺ ማ ሲጀመር ተቀመጭ ብትባይማ አትቀመጭማ አንተቀመጭ ከዛ ከሱ ጋር መጣሻ እሺ ባክሽ ተሻለሽ እንዴ ምን ነው አመመኝ እንዴ አሞኝ ነበር እንዴ እና ቅድም እኮ እኔ ሄዳለሁ ስል በጣም አሞሽ ነበር ማሻአላ አሁን ተሽሎሽ መተሻል ማለት ነው ባለ ቆይ ምን ነው አንቺ ዛሬ ነገር አለሽ አንቺ ሆን ብለሽ ነገር ለምን ነው የምትፈልጊኝ ቆይ አንቺ እንዴ ቅድም እኔ እኮ ልሄድ ስል እኮ አለረብ ተነሳብሻ እኔ እኮ አትጂ ያልኩሽ ምክንያት እኮ ይሄንን የጀመረው ያቦካውት እንዴት እንደምትሰሪ ነው ለሌላ ነገር አይደለም ከአብዲ ጋር ስትሄጂ ተሻለሽ ምን እያመጣሽ ነው ከአብዲ ጋር ስትሄጂ ተሻለሽ አረ አዎ ተሻለኝ ሂሽ ባለጌ ማለት ነገር ማን ባለጌ ማን ባይዋ ማለት አልገባኝም ምን ማለት ፈልገሽ ነው ሰምተሻል ምን ነው እንዴ የተቀመጥሽው በጆሮሽ ነው እንዴ ባለጌ እኮ ነው ያልሽው ባለጌ ማለት ምን ማለት ነው ሲጀመረም ሲቀጥልም ምን ማለት ፈልገሽ ነው አሁን የምጠይቅሽ ምን ልበልሽ ምን ነው ልዘርዝርልሽ እንዴ አዎ ዘርዝርልኝ እንደምዘርዝርልኝ የምፈልገው እሱ ጊዜ ያስፈልጋል ታዲያ በዛን ሰዓት መጥተሽ አንቺ ዘርዝርልሻለሁ እሺ ችግር የለውም ቆይ ባለጌ ማለት ምን ማለት ነው ማን ነው ባለጌ እነ ማን ነው ባለጌ የምትይው ሲጀመር አንቺ ነው እኔም ብቻ ሳይሆን እኮ አብዲንም እያልሽው ነው እንደዛ ማለት ባይው እንግዲህ ምን ታርጊልሽ አብዲም እኔም ባለጌ ነኝ ማለት ነው በዚህ አይነት ማለት ነው እንደዛ ከሆነ እኮ ማለት ነው
እኔም ባለጌ እሱም ባለጌ ሁለታችን ነው ወጣነው ሁለታችን ነው የገባነው። ይሄ እናንተስ ጀመር በምክንያት ነው እኔን ያስቀራችሁኝ ሁለታችሁም ናችሁ። በቃ እኔ እነግረዋለሁ እንደዛ ከሆነ ባለጌ እስከሆነ ድረስ አብዲን ጠርቼው እነግረዋለሁ። ንገሪዋ ታዲያ ንገሪው ከነገርሽው ማለት ነው ሁለታችን እንደሚያስወጣ እርግጠኛ ሆነሽ ወይም አንጨቃጨቅ ምናምን ብለን ነው እሱ የነገርና አይደል? ስለዚህ እኮ አንቺ አሁን ባለጌ መሆኑን ነው የምታውቂው ማለት ነው እሱን። እኔ እነግረዋለሁ። አይገርምሽም? እነግረዋለሁ። ላግዝሽ አብዲ ሁለታችን እንደምንወጣ በደንብ ያውቀሽ እሺ። እሱንም እኮ እያወቅኩ ነው የምነግረው ምክንያቱም ባለጌ መባላታችን ስለማልፈልግ ነው። እኔ በመዛጫ ወጭብልሻለሁ ባስጣት ከፈለግሽም አሻብሽቢ አብዲ ቆይ አንቺ ትንሽ እንኳን አትፍሪ እንደዚህ ስትይ ትንሽ አይከብድሽም? ምን አይነት ሰው ነሽ ግን አንቺ? ሰላም አለይኩም። አለይኩም ሰላም ሴት ማን ዋኛ ተሞፊዱ ዋኛ ተሞፊዱ ላ ማመኛ ነኝ ጀቹ ነው የቹ ከራድ እንደም ተለቀ ቆንቆ ነው ሲቀም እሺንስ ማን ወልዳ አንተ እኛ አይደል ላ አንተ ምን ረምራ ምግብ ትፈልጋለህ? አንቺ ምግብ ትፈልጋለሽ? አልፈልግም። አኖ ተከናምረባችስ እኛቱ ላው ተከኛ በረታው ወሬንም በቃ ለምን አልተናገርሽው? አትናገርም ነበር? እኔ እናገረው ነበር ግን ቆይ ግን አንቺ ምን አስበሽ ነው ንገሪኝ። ቆይ ምን አስብ ምን ነው? ቆይ ብነግረው ምን ልታረጊ ነበር? እንድትናገር ፈልጌ ነው። አትፍሪም እኮ አንቺ እኔ ካልኩኝ በኋላ ራስ አሳፈረኝ ነው ልትዩ ነው እኮ ምን አሳፈረኝ? ሃይ ምን አይነት ፍጡር ነሽ አንቺ? ቆይ ሲጀመር የፈጣሪ ፍጡር የፈጣሪ ፍጡር እንደዚህ አይነት የለም። ኧረ ተይ አንቺም መሳይ የለም እና እኔ እንጃ እኔ ማን እንደፈጠረኝ አላውቅም። እኔ ግን የማውቀው አንድ ፈጣሪ እንደፈጠረኝ ነው። አንቺ ግን ማን እንደፈጠረኝ ነው የምታውቂው? እባክሽ ምን ነው? ቆይ አንቺ ዛሬ እንደዚህ ቦናሽ? አዎ እንደውም አይገርምሽም? ዛሬ በልተን ጠጥተን ፎብልን ነው የመጣነው። ቅኝ እንደሆነ ለማቅናት ነው ለመናደድ ነው አይደል የተፈጠርሽው? እየተዳኪ ነው የቅናት መንፈስ እንደዚህ አንቺን ከቦ እኮ ተራርፎ ወደኛ ራሱ ሊጋባ ነው። እየተዳኪ ነው ብላችሁት ትልቁ ቴሌዳን ባላችሁ እና ለዛ እኮ ነው ባለጌ ያልኩሽ። ታዲያ የሚበላና የሚጠጣ ባለጌ እስከተባለ ችግር የለውም። ስለዚህ አንቺ በልተሽ እንዳትበይም እንዳትጠጪ ባለጌ ትሆኛለሽ። ምክንያቱም እኛ በልተሽ ሲጀመርም ምክንያቱም እኔ እናንተ ወደ ኋላ ስታስቀሩኝ ማለት ነው ጠርጥሬው ነበር። ሲጀመርም ምን ነው የምጠረጥሪው? ምን የሚጠረጥር ነገር እኛ ላይ አለ? አንቺ ሲጀመር እኮ አንቺ የፈለግሽው ሲጀመርም ስሚኝ የፈለግሽው ከአብዲ ጋር ቤተሰቦችሽ ቤት መሄድ ሳይሆን ከአብዲ ጋር ሌላ ነገር ስላሰብሽ ነው ወጣሽው። ሲጀመርም ማለት ነው ምን እስቲ ለምሳሌ እንደዚህ ነው ብዬ እንድናገርሽ ትፈልጊያለሽ? ቆይ አንቺ አእምሮሽ በዚህ ተመርዞ ነው እንደ ያለው ባሉ ነው ባልተያዘ ባልተጨበጠ ልክስክስ ነገር እንደዚህ የምታወሪ አፍሽ ሞልተሽ ትንሽ እንኳን አይከብድሽም? አንድ ነገር ልንገርሽ አይደል? ንገሪኝ እስቲ ምን ነው ይሆን? አሁን አብዲ ቤት ስላለ ነው እንጂ አብዲ ባይኖር ጭንቅላትሽን ጎትቼ ነበር እዚህ ጋር ምን እንዳደረግሽ እንድታወጪ የሚያደርግሽ። እና ለምን ቆይሽ? አሁን አለ እሱ አለ ምክንያቱም አንጨቃጭቅም ብለን ነግረናል አላ። እሺ ለዛ ነው እንጂ የተውኩሽ ባንድ ወሬ ቤት ውስጥ እና ያኔ አንቺ አናቴን ወይ ጭንቅላቴን ወይ ጸጉሬን ይዘሽ ታሽከርክሪ እኔ ቁጭ ብዬ አንቺን ቅቤ እየቀባው ነበር እየለፈለፍሽ ትጠብቂኛለሽ። ሰምሽኛል? ቢስነሽ አንቺ ሲጀመር ጭንቅላትሽ ወደ ኋላ ነው ይዘሩ የፊት ለፊቱ ወደ ኋላ የኋላው ደግሞ ወደ ፊት ለፊት ነው ይዘሩ። ምክንያቱም የምታወሪው ለዛ ነው ሰይጣን የሆንኩብሽ። ለዛ ነው አውስ እንዴ እግዚአብሔር ይመስገን ሰይጣን መሆንሽን ማወቅ አንድ ነገር ነው። ከነኩኝ ማለት ነው ከነኩኝ አለቀ። ምንድን ማነካሽ? ሳይነኩሽ ነው እንድንኩኝ እያልሽ እኮ ነው። በግድ ነው አስቀርሽኝ እያልሽ እኮ አስቀርሽኛ። ደስ አለሽ አይደል? ዛሬ መቅረትሽ ምን ነው እንደዚህ አንገበገበሽ? እኔ ያን ቀን የቀረው ቀንስ አስቀርተሽኝ እኔ እንኳን እኔ ለቁም ነገር ነው ያልኩት። አንቺ እንኳን እኮ ማለት ነው እሱ በተጠራ አንቺ ነገር ቢሆንማ አንቺ እዛ ቤተሰቦችሽ ቤት ሄደሽ በዛ ብትቀሪ ነበር ቁም ነገር የሚባለው ማለት ነው። መምጣት የለበሽም ጭራሽ ነው። እናት እኔ ያልኩት እኮ ቤተሰብ ለአብዲ ደውሎ እኔ ማለከተኝ ብራዋላ ላኩላት ለሱ ላኩለትና የቤት ክራይ ክፈሉ ሲላቸው እኔ ማየት ስለፈለኩኝ ነው ቤታችን እንዴ በዛ ምክንያት ነው ያልኩት እንጂ ለሌላ ነገር አይደለም። አንቺ ደግሞ ገልብጠሽ የቅናት መንፈስ ለዛ ነው ታዲያ ሆቴል ምናምን ሄደሽ በልተሽ መጣሽ። ሲጀመር እንደገለልሽ ሰው በራሱ በልብ ውስጥ አንድ ነገር ካላሰበ በስተቀር የሰው ልጅ ላይ ሄዶ ልጥፍ አያደርግም። ምክንያቱም ምንድነው አንቺ በውስጥሽ ለምታስቢ ነው እንደዚህ አይነት ነገር ማለት ነው። እንኳን ማሰብኩ አንድ ነገር ባይንሽ በብራንስ ካላይሽ በስተቀር እኮ ኤኬሌ እንዲ ነው ኤኬሌ እንዲ ናት ማለት እኮ አትችይም አንቺ ስትጀመር ማለት ነው።
ግን አይ አስተሳሰብ እየተበከለ አስተሳሰብሽን የሆነ ነገር አድርጊ እሺ ይሄ ካንቺ የሚጠበቅ ነገር አይደለም እሺ ወደሽ ምንም ማሰብኩ ባንቺን እንዴት ራሱ ማወራው ነገር ራሱ ጠፍቶኛል ሻይ ገርምሽም ነው ይሄ አጠገብሽ መብራት አለ የተላጠ ቦታም አለ ያዡ እሺ ነይ ያዢ አንቺ ኖሮ መሮሻል እናቴ